ሴት መሆን ምኑ ይከብዳል የምትሉ ወንዶች ወይም ደግሞ ወንድ በሆን ኖሮ እንዲያለፋም ነበር ህይወት ቀላል ትሆን ነበር ብላችሁ የምታስቡ ሴቶች እስኪ ሰብሰብ በሉና አንድ ጉድ ልንገራችሁ። ኖራ ቪንሰንት የምትባል አንዲት ፌሚኒስት ሴት ነበረች። ወንድ መሆን በጣም ቀላል ነው፣ ወንድ ስትሆኑ ሰዎች ጋር ያለው አቀባበል በጣም ጥሩ ነው ብላ ታስብ ነበር። ይህንንም ለማረጋገጥ ወንድ ሆናለሁ ብላ ወሰነች። ወንድ መሆን ጺም እንደማብቀል ቀላል መስሏታል። ቀላል ከሆነ ያንተ ጺም የታለ? እሱን ተውትና ኖራ ምን አደረገች መሰላችሁ? ጺም ለጠፈች። ያው ምናልባት እንደኔ በደንብ አላድግ ብሏት ይሆናል። ድምጿን አጎረመነች፣ ስሟንም ኔዳለችና ወደ ወንዶች ዓለም ገባች። እስቲ ወንዶች አንዴ ጸዴ አቀባበል እናርግልኝ። ኖራ ወንድ ስትሆን ቀኑን ሙሉ ኳስ እያየች ወይም እስኪ አንዴ የጠፋ ካልሲን ፈልጉልኝ እያለች ምትኖር መስሏት ነበር። ግን ያሰበችው የወንድነት ፓኬጅ እና ያገኘችው ፈጽሞ የተለያየ ነበር። ኦልሞስት ለ2 ዓመት ወንድ ሆና ከኖረች በኋላ ነገሩ አይሆኑ ሆነባት። ወንድ መሆን የሳቅና የፈገግታ ምንጭ ሳይሆን የከባድ ኃላፊነትና የዝምታ ጫና መሆኑ ገባ። በሚያሳዝን ሁኔታ ያጋጠማትን ዲፕሬሽን መቋቋም አቅቷት ከተደጋጋሚ የራስ ማጥፋት ሙከራ በኋላ በነጮቹ 2022 ስዊዘርላንድ ባለ አንድ ክሊኒክ ውስጥ በገዛ ፍቃዷ ይህንን ዓለም ለመሰናበት ወሰነች። በአጭሩ በህክምና የታገዘ ራስ ማጥፋት ማለት ነው ኢንሻአላህ። ስለዚህም ጉዳይ በደንብ እናወራበታለን። እንግዲህ እዚህ ጋር ነው ቁም ነገሩ ያለው። አላህ ሱብሓነሁ ወተዓላ በሱረቱል አሊ ኢምራን ላይ እንዲህ ይላል፣ ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም። ይህ ማለት አንዱ ከአንዱ ይበልጣል ማለት ሳይሆን አንዱ የአንዱን ሸክም እንዲሸከም ተደርጎ አልተፈጠረም ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲ፣ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁትም ነገር ላይ ትጠየቃላችሁ። ለምሳሌ ወንዱ ቤተሰቡን የመምራት ከባድ ሸክም አለበት። ሴቷ ደግሞ የቤቱ ብርሃንና መሰረት የመሆን ድንቅ ሚና አላት። አሳ እንደ ወፍ ልብረር ቢል እንደማይችለው ሁሉ ወንድ የሴትን ሴትም የወንድን ቦታ ልተካ ማለት የማይታሰብ። ወንዶች ሴት መሆን በጣም ቀላል ነው አትበሉ። ሌላውን ተውትና ኩል መኳር ራሱን የቻለ ጥበብ ነው። ሴቶችም ወንድ በሆን ኖሮ እፎይል ነበር አትበሉ። ጺምን ማስተካከል ራሱ አዛ የሆነ ስራ ነው። ጺም ያለው ቢያወራ ይሻል። አላህን ፍራንተ ሰውዬ ተፋተ። በአጭሩ አላህ የሰጠንን ሚና አውቀን ብንደጋገፍና የራሳችንን ድርሻ በሚገባ ብንወጣ ዓለማችን እንዲህ ባልሆነች ነበር። በመጨረሻም እንደዚህ ከእስልምና አስተምሮ ፍጹም ተቃራኒ ሆኖ አስተሳሰብ የሚያራምዱ ሰዎችን አስተምራችሁና መክራችሁ መለወጥ ከቻላችሁ ጥሩ፣ ካልሆነ ግን ለማንኛውም ይህንን ታሪክ ስታደምጡ ምን ተሰማችሁ? ኮሜንት ላይ አስቀምጡልኝ። አካውንታችንን ፎሎ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ፊል አምኒ ወል አማን ወሰላም።